እንዴት ነሽ? አለሁልህ። እንዴት ነህ? ሰመረ የለም እንዴ? የለም፣ እሱ ስራ ሄዷል። አንተ ስራ የለህም እንዴ? ማለቴ እንዴት በጧት መጣክ? ያው አንቺ ልሽ ብዬ እንጂ ስራማ ነበር። ይገርማል በጣም። እኔ ራሱ ስላንተ ማሰብ ማቆም አልቻልኩም። እዚህ ያለው ነገር ግን በጣም ሰልችቶኛል። ሰርቷል ማለት ነው? ምኑ? ለምን አይምሮሽን ዘና ለማድረግ አንወጣ? ያንተ ደግሞ ቤት በኩል ሰመረስ? ይኸውልሽ የኔ ቆንጆ ምንም አታስቢ። እኔ ነገሮችን አመቻችና ተያይዘን እንጠፋለን። ግን እንደሱ የሚሆን አይመስለኝም። እንዴት እንደሚሆን ነው የኔ ቆንጆ ያመጣሁልሽ ታታቂ ቹቹዬ፣ የኔ እናት ለሁሉም ነገር በጣም ይቅርታ። ልረዳሽ ይገባ ነበር። አሁን ውስጥሽ የሚሰማውን ነገር በሙሉ ንገሪኝ። በቃ የሆነው ነገር ይሆናል። ምሳሌ አቅርብልህ? በመጀመሪያ ይቅርበኝ ብቻ። በውስጥሽ ምንም ነገር አታጅብኝ። ተነጋግረን ወደ ድሮአችን እንመለስ። ለዞም ዛሬ ውጭ ነው መጋብዝሽ። ዝም ብለህ እኮ ነው። ምንም ያረከኝ ነገር የለም አልኩ አይደል እንዴ? ጧት እኮ እንደዛ የተቆጣሁት እኮ ምናልባት በዛ መንገድ እንድንነጋገር እንችላለን ብዬ እኮ ነው እንጂ እናቴ አንቺን የመቆጣት እኮ አቅም የለኝም። አቦ በእናትህ አጭቅጭቀኝ። አይሰለችም እንዴ? በቃ ሰለቸኝ፣ ተወኝ። ቆይ ምን እያልሽ ነው? እያልሽ ያለሽው ነገር ገብቶሻል? ያልኩት ያልገባህ አንተ ነህ። አይገባም እንዴ? ታስቀ እንደዚህ ነበር ማድረግ የነበረብኝ። እጁን አነሳብኝ እኮ። ቆይ ምነው እሱ ግን ቆይ እንደው ምን ነክቶት ነው? እንደው ሰው በዚህ በሰለጠነ ዘመን እንደው ሴት ልጅ ላይ እጁን ያነሳል? አሁንማ ባሪያ አደረገኝ። ይሄ ማይረባ በቃ ወይ ጉድ። አይዞሽ